ሀገር ተነስታ ለዓመታት በስደተኞች ካምፕ በባዶ እግሯ እየተጓዘች የዓለምን ኃይል ሀገር አሜሪካን ፖለቲካ ትቀይራለች ተብሎ ቢነገር ታምን ነበር? ብዙዎች የማይቻል የመሰላቸውን ህልም ብቻ ይመስል የነበረውን ጉዞ እውን ያደረገች ሴት አለች። እሷ በአሜሪካ ታሪክ የመጀመሪያዋ ሂጃብ የምትለብስና የመጀመሪያዋ አፍሪካዊ ስደተኛ የኮንግረስ አባል ናት። እሷ ኢልሃን ኡመር ናት። ለመሆኑ ይች ሴት ከሶማሊያ የጦርነት ቀጠና ተነስታ እንዴት እዚህ ትልቅ የፖለቲካ መንበር ላይ ልትቀመጥ ቻለች? በጉዟስ ምን አይነት ተግዳሮቶችን አሸነፈች? ዛሬ የኢልሃን ኡመርን ልብ የሚነካና ህይወትን የሚቀይር የጥንካሬ ታሪክ እንመለከታለን። ታሪኩ የሚጀምረው በምስራቅ አፍሪካዊቱ ሀገር ሶማሊያ ሞቃዲሾ ውስጥ ነው። ኢልሃን ገና በ2 ዓመቷ ነበር እናቷን ያጣችው። ያደገችው በአባቷና በአያቷ እቅፍ ውስጥም ነበር። ነገር ግን በ1991 በሶማሊያ የተቀሰቀሰው አስከፊ የእርስ በርስ ጦርነት የኢልሃምን ህይወት በአንድ ጀንበር ቀየረው። ገና የ9 ዓመት ህፃን እያለች የጥይት ድምፅ የዕለት ተዕለት ህይወታቸው ሆነ። ቤተሰቧ ህይወታቸውን ለማዳን ሲሉ ሀገራቸውን ጥለው ለመሰደድም ተገደዱ። ያኔ ነበር የኢልሃን ኡመር የመጨረሻ ጉዞ ምዕራፍ የተጀመረው። የኢልሃንን ቤተሰቦች የተጠለሉበት በኬንያ የሚገኘው በዓለማችን ትልቁ በሚባለው የዳዳብ ስደተኞች ካምፕ ውስጥ ነበር። በዚህ አስቸጋሪ ካምፕ ውስጥ ለረጅም 4 ዓመታት ኖረች። ንጹህ ውሃ፣ በቂ ምግብና መጠለያ በሌለበት በዚህ ምድር ውስጥ ህይወትን መግፋት ከባድ ነበር። ነገር ግን ኢልሃን በእነዚያ ጨለማ ቀናት ውስጥ እንኳ ውስጧ የነበረውን ብርሃን አላጠፋችም። በትምህርቷ ጎበዝና ነገን በጉጉት የምትጠብቅ ጠንካራ ልጅ ነበረች ኢልሃን ኡመር። በመጨረሻም በ1995 አምላክ ሌላ በር ከፈተላቸው። ወደ አሜሪካ ለመሄድ ፈቃድ አገኙ። አሜሪካ ሲደርሱ መጀመሪያ ያረፉት ቨርጂኒያ ቢሆንም በኋላ ግን ወደ ሚኒያፖሊስ አቀኑ። አዲስ ሀገር፣ አዲስ ቋንቋና አዲስ ባህል ለኢልሃን ቀላል አልነበረም። በትምህርት ቤት ውስጥ በእንግሊዝኛ ቋንቋ ችግርና በማንነቷ ምክንያትም ይሳለቁባት ነበር። እሷ ግን ይህን ሁሉ እንደማገዶ ተጠቀመችበት። ቋንቋውን በፍጥነት አጠናች፣ በትምህርት የላቀ ውጤት አመጣች። አያቷ አሜሪካ ውስጥ ወደሚደረጉ የፖለቲካ ስብሰባዎችም ይዘዋት ይሄዱ ስለነበር ገና በወጣትነቷ የፖለቲካ ፍቅር ውስጧ ተቀጣጠለ። ማህበረሰቡን ለመርዳት፣ የደካሞችን ድምፅ ለማሰማት መወሰን ያለባት ያኔ እንደሆነ ተረዳች። ትግሏ ፍሬ አፍርቶ በ2018 ታሪክም ተሰራ። ኢልሃን ኡመር የአሜሪካ የህዝብ ተወካዮች ምክር ቤት ኮንግረስ አባል በመሆን በይፋ ተመረጠች። ስደተኛዋ ልጅ፣ የካምፕ ህይወትን ያሳለፈችው ይቺ ታናሽ ልጅ ዛሬ በዓለማችን ትልቁ የፖለቲካ መድረክ የአንበሳውን ድርሻ ይዛ ብቅ አለች። በጉዞዋ ላይ ብዙ ዘረኝነት፣ ጥላቻና ዛቻዎች ቢደርሱባትም እሷ ግን ዛሬም ድረስ ስለ ፍትህ፣ ስለ ስደተኞች መብትና ስለ እኩልነት በቆራጥነት መናገሯን አላቆመችም። የኢልሃን ኡመር ታሪክ የሚያስተምረን አንድ ትልቅ ነገር አለ። የትም ተወለድ፣ የትም ደግ፣ ምንም አይነት ፈተና ይግጠምህ፣ ህልምህ ላይ ካተኮርክና ጠንክረህ ከታገልክ መድረስ የምትፈልገው ጥግ ላይ መድረስ አትደናቀፍም። እናንተስ ስለ ኢልሃን ኡመር ጉዞ ምን ታስባላችሁ? ሀሳባችሁን በኮሜንት አጋሩኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ሌላ የማንን ታሪክ እንድንሰራላችሁ ትፈልጋላችሁ? በኮሜንት አሳውቁን። በቀጣይ ቪዲዮ እስከምንገናኝ ቻው።